የሀገሬ መሬት አንቸደም ጎዳና መስክር ያፋውችና ሜይዴይ 69 እጅጉን ሪበይ ልጆችን ገብረሽ ለፋሽስት ሲሳይ በዓላችን ብለው ሊያከብሩሽ ቢወጡ ምን ነው ሰጠሻቸው ደምን በሚጠጡ ሜይዴይ የላባደሩ ብለው ሳይጨርሱ በፋሽስቶች ጥይት የተፈረከሱ የካቲት ወልዷቸው ላንቺ የወደቁ በፋሽስቶች ጥይት ተለቅመው ያለቁ ሊያከብሩሽ ሲመጡ በሰላማዊ ሰልፍ ማንንም ሳይለይ ቢያርስ ሲርከፈከፍ ምድር ቀውጢ ሆነች ወላጅ ተረበሹ ማን ሞተ ማን ቀረ አልቀሩ የሸሹ ማታ ከተኙበት የተለቀሙ በፋሽስቶች ጥይት ሲቆሉ አደሩ እጅግ ብዙ አለቁ በየጉራንጉሩ የካቲት ወልዷቸው ሜይዴይ ተዘረፉ ትግል ነው ብለው ከዚህ በኋላማ ያበደ ውሻ ነው ሁሉን የሚበላ መግቢያ መውጫው ጠፍቶት ራስን ለማዳን በአራቱ ማዕዘን ነፃ እርምጃ ሆኗል ማንንም አይምርም ገሎ ይሰወራል ወጣት የተባለ አሳሩን ይበላል በየመንገዱ ላይ ሬሳው ይጣላል አመራርም ይሰጥ መናቅጡ ጠፍቷል ወደ ዘመን ቢሸሽ እዛ ቤት ሌላ አለ ወጣ ሲባል ከከተማ ጸጉረ ልውጥ ብለው ይከቱናል እንዴትስ ተደርጎ ኬላው ይታለፋል ያውብ ተስፋችን በጥይት ተከቧል እያልን ስንጥር ስንታክት ትግል ለካ ይሞታል በእድገት የተጀመረ የተማሪ ዘመቻ ሊቋጭ ተዘጋጀ በቀይ ሽብር ዛቻ መጣልን እስር ቤት መጣልን ቀይ ቤት በየበራፋችን በየቀያችን ሬሳ ሊያመርት ግርፉ እንዲሰማ ሲገሉ እንዲታወቅ ለሊቱም በሞላ ህፃናት ጨምሮ ወላጅን ሲያሰቅቅ ቀይ ሽብር ቃል የለው ይኑር እንደሞተ አይታወስ ይራቅ አሞራ አንዣበበ ጅቦች ተጠራሩ ደርግ የገደለውን የሰው ልጅ ሊቀብሩ ድንኳን አይተከል ወደ ውስጥ ሲለቀስ ነጠላ አይዘቀዘቅ ጥቁር አይለበስ ሁሉም ቤት ለቅሶ ነው ለቅሶ ድራሽ የለ ባህል ያራከሰ ቀይ ሽብር ብዙ ነው ሰብናን ያስጣለ መብት ያገኘው ገዳይ እጅግ ተወራክቷል ጠያቂ የለውም ሁሉም ገዳይ ሆኗል ቀይ ሽብር ብለው እውነት ያሸብራል ታሪክ ይፋረደው ሀገርን አጥፍቷል እድለኞች ከእስር ቤት በታምር ተለቀን ከቀይ ሽብር ያመለጥን ተሰደድን ህይወት መጣች እንደገና ልትጠይቀን እሺ ያለ ተማረላት ደብተር እርሳስ ጨበጠላት ስራ ያላቸው እንደምናቸው ተጓዙላት ሁሉም ነገር ጨልሞበት ተስፋው በሀገር የተበላ ወደ ስደት አመራላት አንዳንዶቹ ደሜ ያሏትን ሀገር አኑርኝ አሏት እሷም ቂም ሳትይዝ ታኖራለች ሳትዋጋ ድል አድርጋናለች ኩሩነታችንን ቀምታናለች ወደድንም ጠላን ገዝታናለች ምን ይሄ ብቻ ለአንዳንዶችማ እናት ሆናለች ምን ይደረጋል አኑራልናለች መቼስ ማልጎደኒ ስንት ወጣት አለቀ ስንት ደም ፈሰሰ ከቤቷ ወጥቶ መቼ ተመለሰ ወጣት ሽማግሌው ደም ያጎረፈብን ተናገሪ ምድር መስክር ያፋውጥተን ተናገሪ ምድር በይ መስክር ይላቸው እርሳቸው አለንጋ ጥይት ራታቸው ሆኖ ለረገፉት ለእነዚያ ልጆች ምድር ተናገሪ መስክር ያፋውጥተሽ ምድር ተናገሪ መስክር ያፋውጥተሽ ያ ትውልድ ተቋም ከሰኔ 28 እስከ 29 2004 ዓ.ም በሰሜን አሜሪካ ዳላስ በተካሄደው መስራች ጉባኤ የተመሰረተ ነው። በደርግ የትውልድ መመተር ቀይ ሽብርና ነፃ እርምጃ የተገደሉ ሰማዕታት መታሰቢያ ይሆን ዘንድ የተቋሙ ድረገጽ www.yatulid.org ወይም www.yatulid.com ኢሜል yatulid@gmail.com ስልክ ቁጥር 703 300 4302 USA